እግዚአብሔር አብርሃምን ልጅ ነው የጠየቀው። አንተ ጊዜህን ስጠኝ ሲል ተሰጠው ይሆን? ከ24 ሰዓት ውስጥ 2 ሰዓት በፊቴ ጸልይ ስትል ሲል አልከለከልከውም ይሆን ወይስ ከልክለዋል? ብዙ ሰው 2 ሰዓት ፊቴ ላይ ሁን፣ ጠዋት 1 ሰዓት፣ ማታ 1 ሰዓት ጸልይ ሲለው አይጸልይም። እግዚአብሔር ጊዜህን እፈልጋለሁ ልጄ፣ ፊትህን እፈልገዋለሁ፣ ፊትህ ናፍቆኛል፣ ድምጽ ናፍቆኛል፣ አንተን ልሰማ እፈልጋለሁ፣ ጆሮዎቼ 24ቱም ሰዓት አንተን ሊሰሙ ያዘነበሉ ነው፣ ልሰማ ናፍቃለሁ፣ 1 ሰዓት ስጠኝ ሲል ሲጠይቅህ እሺ ካልከው አንተ በጓዳ እሺ ብለ 1 ሰዓት ሰጥተው የለ በአደባባይ በህዝብ መሃል በሺዎች መሃል ያከብራል። በጓዳ 1 ሰዓት ስጠኝ ያለ ቀን የከለከልከው ጊዜ ግን በአደባባይ ስትቆም በህዝብ ፊት የምትናገረው ስታጣ ሞገስ ሲሸሽ መስሪያ ቤት ሲገባ ያየ ሲሰድብ ያየ ሲተች ያየ ሲኮረኩም እግዚአብሔር ሆይ አታየኝም ብትለው ልክ አይደለም። በጠየቀ ጊዜ ከልክለዋልና ይከለክላል። እርግጡ ነው ምነግርህ። አብርሃም ልጅህን ሲለው እሺ አለ። በማለዳ ተነሳና እንጨት ሰነጣጠቀ ይላል። አዘጋጀና ሎሌዎቹ ጋር ሄደ። የምንሄድበት ቦታ አለ፣ ወደ ሞሪያ ምድር እንሄዳለን፣ አህያውን አዘጋጁ፣ ንቁ አላቸው። ነቅቶ አነቃቸው፣ ቀሰቀሳቸው። አብርሃም ሎሌዎችን ያዘ፣ አህያ ያዘ፣ በአህያው ላይ እንጨትን ረበር ጫነ፣ ይስሐቅን ያዘ፣ እሳት ያዘ፣ ቢላዋ ያዘ። ስሙኝ ይህን መልእክት። ይስሐቅን ይዞ ሎሌዎችን ይዞ አህያውን ይዞ ወጣ ይላል። አሁን እየሄዱ ሞሪያ የምትባለው ምድር ሲደርሱ አብርሃም ነቃ። እንደዚህ አለ፣ እናንተ አላቸው ሎሌዎቹን፣ እናንተ አህያውን ይዛችሁ በዚህ ምን በሉ ቆዩ አለ። እኔና ልጄ ግን 3 ቀን ተጉዘው ነው የመጡት። 3 ቀን ከነበረበት ቤት ከሚስቱ ተለይቶ ልጁንም ከናቱ ለይቶ ሲመጣ የተጓዘው 1 ቀን አይደለም፣ 1 ሰዓት አይደለም። እግዚአብሔርን ታዞ እግዚአብሔርን ሰምቶ 3 ቀን ነው የተጓዘው። ኢየሱስ ሰማይን ሰምቶ አብን ሰምቶ ምድር ውስጥ የቆየው 3 ቀን ነው። ይስሐቅም ከናቱ ተለይቶ ለመስዋዕትነት የወጣው 3 ቀን ነው። 3 ቀን ተጉዞ ልክ ስፍራው ሲደርሱ ሎሌውን እንደዚህ አለው፣ እዚህ ምን በሉ ቆዩ፣ እኔና ልጄ አለ ለእግዚአብሔር ሰውተን እንመለሳለን። ጉዳዩ ከሎሌው ጋር አይደለም። እግዚአብሔር ጉዳዩ ከአብርሃምና ከይስሐቅ ጋር ነው። አብርሃም ሎሌዎቹን እንዲህ አለ፣ አህዮቹን እየጠበቃችሁ ቆዩ አለ። እናንተ ሸኝ እንጂ አድራሽ አይደላችሁም ማለት። በራእያችሁ ጎዳና በህይወታችሁ ጎዳና ሸኞች እንዳሉ ታውቃላችሁ። ሸኞች ሲመለሱ አይታችሁ ተስፋ አትቁረጡ። እግዚአብሔር እንዳገለግለው ከለየን ጊዜ ጀምሮ ብዙ ሰው ተነስቶ አብሮኛ አይቻለሁ። አብረን እስከ ሞታለን ወንጌል እንሰራለን ብለው 2 ስቴፕ ሄዱና ይመለሳሉ። ይሄ ቃል ከገባኝ በኋላ ከዛሬ 3 ዓመት በፊት ይሄን ቃል ሜዲቴት ሳረግ እግዚአብሔር አበራልኝ። በህይወታችሁ ጎዳና እስከ 3ኛው ምዕራፍ እስከ 2ኛው ምዕራፍ የሚያመጧቸው አሉ። ሳይፈልጉ ሸኝ ስለሆኑ ቻው ብለው ይለዩዋቸዋል። አብርሃም ሎሌዎቹን እዚህ ጠብቁ አለ። እናንተ በሚሰዋበት ስፍራ መድረስ አይጠበቅባችሁ። ባለ ጉዳዩ እኔና ይስሐቅ ራሱ እግዚአብሔር ነው። የመስዋዕቱ ባለቤት እግዚአብሔር ነው። የሚሰዋው ይስሐቅ ነው፣ የምሰዋው እኔ ነኝ ብሎ ሄደ። እነሱን አቆየ። በመንገዳችሁ አንዳንዴ መቆየት ያለባቸው አሉ። ታውቃላችሁ፣ ከቤት ሊያወጣችሁ ይችላል። እስከ 1 ዓመት እስከ 2 ዓመት እስከ 3 ዓመት አይዞ በርታ እያለ ሊረዳ ይችላል። ከዛ ሊመለስ ይችላል። በእነሱ ትኩረት ካይሳብ ሸኝናቸው አድራሽ አይደሉም። ከዛ አቆያቸውና አብርሃም ልጁን ይዞ የሚሰዋበትን እንጨት አሸከመው። ቢላውና እሳቱን አብርሃም ያዘ፣ እንጨቱን ይስሐቅ ተሸከመ። ሄዱ ይላል መጽሐፍ ይላል እግዚአብሔር ወዳለው ቦታ ደረሱ። ቀኝ እጅን ከፍ አድርግ፣ እግዚአብሔር በል ወዳለው ቦታ መድረስ በል ግድ ነው በል። እግዚአብሔር ብሏልና እደርሳለሁ። ከልካዩ በል ከመንገዴ ላይ በል ተከልክሏል በል። ስሙኝ፣
እግዚአብሔር ወዳለው ቦታ ደረሱ። እየሄዱ ያለ ግን ይስሐቅ አንድ ጥያቄ ጠየቀ አባቱን። አባቴ አለ የመሰዊያው ቢላዋ ይኸውና፣ እንጨቱ ይኸውና፣ እሳቱን አንተ ይዘዋል፣ እንጨቱን እኔ ይዤዋለሁ፣ ቢላዋን አንተ ይዘዋል፣ የመስዋዕቱ በግ የት አለ አለው። የት አለ ሲለው አብርሃም እንደዚህ አለ፣ የመስዋዕቱን በግ አለ ቅድም የሸኘሁት ሎሌ ያመጣዋል አይደለም ያለው፣ የመስዋዕቱ በግ አለ ከቤት ይዤ እመጣለሁ አይደለም ያለው፣ የመስዋዕቱን በግ ሰዋ ያለኝ ራሱ እግዚአብሔር ያዘጋጀዋል። ራሱ እግዚአብሔር ያዘጋጀዋል። አልከለከልክምና ይዘጋጅልሃል። ወይኔ አልከለከልሽምና ይዘጋጅልሻል። እግዚአብሔር ጠይቆሽ ከልክለሽዋል ወይ? ከከለከልሽው ትከለከያለሽ። ካልከለከልሽ ግን ጊዜሽን ስጭኝ አለችለት። ጊዜሽን ከሰጠሽው በፊቴ ሁኚ ያለሽ ቀን በፊቱ ኮንሽ፣ አገልግኝ ያለሽ ቀን ካገለገልሽው፣ አስራትሽን ሲልሽ አስራትሽን ሲከሰጠሽው፣ ገንዘብሽን እፈልገዋለሁ ሲልሽ ገንዘብሽን ከሰጠሽው፣ እርግጠኛ ሁኚ በዚህ ዓመት በመስሪያ ቤት ማንም አይቀድምሽም። ምክንያቱም ያልከለከልሽው ጌታ ያከብርሻል።